አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍርፍ ይበልልን። አገራችንን አላህ ሰላም ያርግልን። ዛሬ ደግሞ እንግዲህ በሰርፕራይዝ ብቅ ብያለሁ ማለት ነው። ብቅ ብያለሁ እና እንዴት ናችሁ? ደህና ናችሁ? ከኔ ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ከሰራሁ ቆይቻለሁኝ። ያው እንግዲህ ዛሬ ደስታዬን ሰርፕራይዝ ይዤ መጥቻለሁ ማለት ነው። ዛሬ እንግዲህ እንደምታውቁት አብዛኛው ቪዲዮን የሚከታተል ሰው ማለት ነው ሁልጊዜ የምሰራው በተለይ ላይፍ ላይ ያሉትን ቪዲዮዎችን ልብስ እየተኮስኩ ምናምን ነው። ጊዜ የለኝም። እንግዲህ ያችን ጊዜን አጣብቤ ተጠቅሜ አልሐምዱሊላህ ረቢን አለሚን እንግዲህ ዩቲዩብ እውቅና ሰጥቶኛል ማለት ነው። ሞኔቶኛለሁ ማለት ነው እና በዚሁ አጋጣሚ እንግዲህ አይዞሽ ተጎንሽ ነን እያላችሁ ቪዲዮን በመጫወት አብሽሪ ጠንካራ ነች ጠንክሪ እያላችሁ ደግሞ ላበረታታችሁ ውድ ቤተሰቦቼ፣ ጓደኞቼ፣ እህቶቼ ስም ለመጥቀስ ያው ቢከብድም ማለት ነው ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከጎኔ ለነበራችሁ አላህ ከጎናችሁ ይሁንላችሁ። ከዛም አልፎ ተርፎ ደግሞ አሁን አፕላይ ላረገልኝ ወንድሜ ያው ሊከታተለውም ይችላል። እንግዲህ በጣም አርጌ በተመልካቾች ስም አመሰግናለሁኝ። ክበርልን ወንድማችን። እንግዲህ በጣም ትልቁ ነገር በዚህ ዘመን በዚህ ጊዜ ትልቁ ችግር ታማኝነት ነው። ታማኝ ሰው ማግኘቱ በጣም ፈተና ነው በዚች ዓለም ላይ። ከባዱ ከሁሉም ነገር በእርግጥ በዚች ዓለም ላይ ከባዱ ነገር ሌላው ነገር እንደዚህ በቀላሉ የምንወጣው ምናምን እንደዚህ ያለ ነገር ሳይሆን ጤና ነው እንላለን። በዚች ዓለም ላይ ጤና ነው ትልቁ ነገር እንላለን። ደግሞ በዚች ጊዜ ላይ እንደ ጤና ሁሉ ትልቁ ከባዱ ነገር ታማኝ ሰው ማግኘት ነው። በታማኝነት በጣም እናመሰግናለን። አላህ ያክብርልን። ሁሉም ነገር ቀላል ነው። ሰው ታምኖ ሰው በሚፈልገው ነገር ሰርቶ ታስረከበ በጣም ትልቅ ነው። አላህ ትልቅ ደረጃ ላይ ያድርስልን ወንድማችን ብያለሁኝ። እንግዲህ ያው ዛሬ አዲስ ብስራት ይባላል በኔ ማለት ነው። በጣም እንጃ ብቻ ይችን 2 ሳምንት 3 ሳምንት ያው ተስፋ ወደ መቁረጡ ወደ ማረግረጉ ወደዛ እየሄድኩኝ ነበረ። እንግዲህ አላህ ታይ ተስፋ አትቁረጪ ትመለሻለሽ ብሎኝ እንግዲህ ዛሬ በሌላ ቪዲዮ ብቅ ብዬ እናንተ ፊት ደስታዬን አካፍያለሁኝ ማለት ነው። እንግዲህ አላህ የምንጠቀምበት ያኔ በማይረባ ነገር ሳይሆን በትልቅ ነገር ሰርቼበት ብዙ ነገሮችን አስተምሬበት ያው እንግዲህ እንዲያልፍ እፈልጋለሁ። እንዲያልፍ ልበለው፣ ምንም ሌላ ነገር አልለውም። እንደዚህ እንደምናየው መጣላትን ምን ማለትን ሳይሆን መፋቀርን በቃ ሰርቶ እንዴት እንደሚገኝ ስራ ምን ያህል ላባችን ዋጋ እንዳለው ያንን ነገር እኔ እንግዲህ በስደት ብዙ አመቶችን አሳልፌያለሁኝ። ቢያንስ ያው በተከታታይ እየሄድኩም እየመጣሁም ቢሆንም በመሀልም ኢትዮጵያም እያረፍኩም ቢሆንም በጣም ብዙ አመቶችን አሳልፌያለሁ በስደት የተለያዩ ቦታዎች ላይ ሰርቻለሁኝ። እንግዲህ የመጀመሪያ የስደት ኑሮዬ ሱዳን እንደነበረ ከዚህም በፊት አውርቻለሁ። በአሁኑ ሳይሆን ሱዳን በድሮዋ በጥንቷ በዛን ጊዜ ያው ሱዳን ሄጄ ከ2 አመት በላይ አሳልፌ ተመልሻለሁኝ። ከዛም በኋላ ከተመለስኩ በኋላ ደግሞ ወደ ሳውዲ አረቢያ ተመልሼ ሳውዲ አረቢያችን በጣም መጥፎ የሚባሉትን ጊዜ ሁሉ አሳልፌ አገሬም ተመልሼ ትዳርም ይዤ አልሐምዱሊላ የ2 ልጆችም እናት ሆኜ ከዛም መልሼ ስደትን አሁንም ተጎናጽፌያለሁ ማለት ነው። እንግዲህ አልሐምዱሊላ በስደት ጉዞዎቼ ከባባድ የሚባሉ በቃ ሊታለፉ አይታሰቡም ተብሎ የሚገመቱ መጥፎ ነገሮችንም አልፌ አልሐምዱሊላ አሁን ደግሞ ወደ ጥሩ ነገር ቢያንስ እንኳን እዚህ ዩቱብ ላይ ብቅ ብዬ ሀሳቤን ብሶቴን ለማውራት እድሉን አግኝቻለሁኝ። አልሐምዱሊላህ ለፈጠረኝ
ለአላህ ሱብሃነሁ ወተዓላ። እንግዲህ እናንተ ደግሞ ላይክ ሰብስክራይብ እያረጋችሁ እንዲታበረታቱኝ በትህትና እጠይቃለሁ ማለት ነው። እና በሌላ ቪዲዮ ተመልሼ እስከምንገናኝ እስከ ወዲሁ ቻው እያልኩኝ እሰናበታችኋለሁ።